ረዥም ዋሪ መሆና ነው ጋለሞታ ነው አይደል? እነሱ በስኩላይ ዘምለው በቃ ከዛስ አይመቻትም ወይስ ምን ይሏታል? ጤና ፊስ ስለሌላ ልጅቱ ጤና ይላት ነበር። ምን ደህና አይደል? ሰይጣን ታማ ነበርስ ለቀቀት አላበቃኝ ጨምርበት ፈላላ ልጨምር ነው። ኧረ ቆይ አበቃ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ጎመን ባልጫ ማለት ነው በድንች ጋር አስፈልጎኛል ማለት ነው። እና ዛሬ የሚሆነው ጎመን ባልጫ ነው ማለት ነው የዛሬው ምግባችን። ያው እንግዲህ የምሰራትን ላሳያችሁ ቃል ገብቼላችሁ የለ ሀዋይቢ እና ወደዳችሁ ጠላችሁ። ዛሬ እንግዲህ እችን የመሰለች ማለት ነው እችን የመሰለች አልጫ ዛሬ በቃ መዛጄ እንደዚህ ነው ማለት ነው ያሰበው። ጎመን ባልጫ ከድንች ጋር ነው የዛሬው እራታችን ማለት ትችላላችሁ። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ማድረግ አትዘንጉ። ሁሌም እንደተለመደው አበረታቱኝና በጣም የምታምርዬ ክሽን ያለች አልጫ ወጥ ሰርተናል። ተፈተሉ ማና ውድ ቤተሰቦቼ አበረታቱኝ። እንግዲህ ሁሌም ጥያቄ አበረታቱኝ ነው አይደል? ማስቸግራችሁ አበረታቱኝ። ላይክ ሼር ሰብስክራይብ ማድረግ አትርሱ። ሁሌም የምላችሁ ውድ ቤተሰቦቼ እና እንግዲህ ይሄን ይመስላል ማለት ነው የዛሬ ምግባችን። እናንተ ደግሞ ላይክ ሼር በማድረግ አበረታቱን ውዶችዬ እላለሁኝ። አበረታቱን። የምር በጣም ያምራል። አልጫ ወጥ እወዳለሁ እኔ። አልጫ ወጥ እወዳለሁና ቤተሰብ ኑ እንብላ። ላይክ ሼር ሰብስክራይብ አድርጎ እወዳችኋለሁ። ሁላችሁንም አበረታቱኝ እላችኋለሁኝ። በጣም አሪፍ ነው እና ያው እንግዲህ እንደተለመደ ሁሌም እንግዲህ አበረታቱኝ የኔ ወዶች ማለት ነው። እንግዲህ ሁሌም ከጎኔ ሆናችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እና ውዶቼ አበረታቱኝ። የምር ሁሌም እምላችሁ አበረታቱኝ ነው። አበረታቱኝ ውድ ቤተሰቦቻችን እና አበረታቱን። ኑሮ አትሰግደ ዝም ብለሽ ዓመት አይኖርም እንዲያሚል ከሆነ ወደ ላይ እና የሆነ ስራ ጀምሪ። ዝም ብለሽ ወዶች እናብሽሩልኝ። ማረፊያ የማይቸግርሽም ብትሆኛለሽ። ዝም ብለሽ የሆነ ስራ ትጀምሪና አበረታቱኝ እላችኋለሁ። የሚሻለውን ጥናት አድርጎ ላይክ ሼር አድርጉ። አበረታቱኝ እና በጣም አሪፍ የሆነች እጅ የምታስቆረጣጥም እጃችን የምታስቆረጥም ምግብ ማለት ነው። እና ማላችኋለሁ ማለት ወደዛ መሄዱ እንኳን ቢያንስ ቤተሰብ ማስጨነቅ ነው። የሚሸጥ የሚለወጣል ወይ ብሎ ይታሰባል። እና ላችኋለሁ እንግዲህ አበረታቱኝ። ወደዛ በጣም ያምራል። ተገለግላት የሚለውን ታየውና ወደዛ የሆነ ነገር ሲኖር ነው። ግን ላንቺ ማረፊያ ስለማጣሁ
ስራ የሆነ ነገር ብጀምር ይሆናል። በረታት ዞሮ እንደዋወላለን። እስኪ ባላንሱ ጥጥዝ እያለ ነው። ረዥም ዋሪ መሆና ነው ጋለሞታ ነው አይደል? እነሱ በያስኩ ላይ ዝም ነው በቃ። ከዛስ አይመቻትም ወይስ ምን ይሏታል? ጤና ፊት ስለሌለ ልጅቱ ጤና የላት ነበር። ምን ጤና አይደል? ሰይጣን ታማ ነበርስ ያለቀቃት አላበቃኝ ጨምርበት ፈላላ ልጨምር ነው። ኧረ ቆይ ታበቃ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ጎመን ባልጫ ማለት ነው በድንች ጋር አስፈልጎኛል ማለት ነው። እና ዛሬ የሚሆነው ጎመን ባልጫ ነው ማለት ነው የዛሬው ምግባችን። ያው እንግዲህ የምሰራትን ላሳያችሁ ቃል ገብቼላችሁ የለ ሀዋይቢ እና ወደዳችሁ ጠላችሁ። ዛሬ እንግዲህ እችን የመሰለች ማለት ነው እችን የመሰለች አልጫ ዛሬ በቃ መዛጄ እንደዚህ ነው ማለት ነው ያሰበው። ጎመን ባልጫ ከድንች ጋር ነው የዛሬው እራታችን ማለት ትችላላችሁ። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ማድረግ አትዘንጉ። ሁሌም እንደተለመደው አበረታቱኝና በጣም የምታምርዬ ክሽን ያለች አልጫ ወጥ ሰርተናል። ተፈጠሉ ማና ውድ ቤተሰቦቼ አበረታቱኝ። እንግዲህ ሁሌም ጥያቄ አበረታቱኝ ነው አይደል? ማስቸግራችሁ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሁሌም የምላችሁ ውድ ቤተሰቦቼ እና እንግዲህ ይሄን ይመስላል ማለት ነው የዛሬ ምግባችን። እናንተ ደግሞ ላይክ ሼር በማድረግ አበረታቱን ውዶችዬ እላለሁኝ። አበረታቱን፣ የምር በጣም ያምራል። አልጫ ወጥ እወዳለሁ እኔ። አልጫ ወጥ እወዳለሁና ቤተሰብ ኑ እንብላ። ላይክ ሼር ሰብስክራይብ አድርጎ እወዳችኋለሁ። ሁላችሁንም አበረታቱኝ እላችኋለሁኝ። በጣም አሪፍ ነው እና ያው እንግዲህ እንደተለመደ ሁሌም እንግዲህ አበረታቱኝ የኔ ወዶች ማለት ነው። እንግዲህ ሁሌም ከጎኔ ሆናችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እና ውዶቼ አበረታቱኝ፣ የምር ሁሌም የምላችሁ አበረታቱኝ ነው። አበረታቱኝ ውድ ቤተሰቦቻችን ናበረታቱን። ዞሮ አትሰግደ ዝም ብለሽ ዓመት አይኖርም። እንዲህ የሚል ከሆነ ወደ ላይ ነይና የሆነ ስራ ጀምሪ። ዝም ብለሽ እርዱች እናብሽሩልኝ። ማረፊያ የማይቸግርሽም ትሆኛለሽ። ዝም ብለሽ የሆነ ስራ ትጀምሪና ከዛ አበረታቱኝ እላችኋለሁ። የሚሻለውን ጥናት አድርጎ ላይክ ሼር አድርጉ። አበረታቱኝ እና በጣም አሪፍ የሆነች እጅ የምታስቆረጣጥም እጃችን የምታስቆረጥም ምግብ ማለት ነው። እና ማላችኋለሁ ማለት ወደዛ መሄዱ እንኳ ቢያንስ ቤተሰብ ማስጨነቅ ነው። የሚሸጥ የሚለወጣል ወይ ብሎ ይታሰባል። እና ላችኋለሁ እንግዲህ አበረታቱኝ።
ወደዛ በጣም ያምራል። ተገለገላት የሚለውን ታየውና ወደዛ የሆነ ነገር ሲኖር ነው። ግን ለአንቺ ማረፊያ ስለማጣሁ ስራ የሆነ ነገር ብጀምር ይሆናል። ዝሮ እንደዋወላለን። እስኪ ባላንሱ ጥጥዝ እያለ ነው